እንዴ ያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል አሁንም ግን ከአንጋፋው እጅግ ከምንወደው ከምናከብረው ድምጻዊ ሰማኸኝ በለው ጋር ቆይታ እናደርጋለን ሰማኸኝ እንዴት ነው የመጣው ሰማኸኝ እንዴ ሰዳሊ ያንተ ንገረን እንጂ አንተ መንገድ ላይ አግኝታቸው ነበር አሉ ያሽከረከረች ጥበብ አሁን የሰማኸኝ በለው ቤት ይጠፋል በፍጹም አይጠፋም ስያሜው ራሱ ስንነሳ ስያሜው በሰሜ ነው አይደለ ሰፈሩ ራሱ ሰፈሩንም ከቆረቆሩት ውስጥ አንዱ ነው ሰሜ 1995 ዓመተ ምህረት እውነት ነው የገባውበት ነው እሱ የገባበት 95 መጋቢት መድኃኒዓለም 1995 ቡርቡራ ገብቼ ያለሁኝ እኔ ስገባ ውሃ አልነበረም መብራት ገብቷል አስፋልት ነበር ወይ አስፋልት መኪናዬን አቦ ነው ማቆመው መኪናዬን ሳሪስ አቦ ቆምና የእንጨት ድልድይ ነበረች ማታ ማታ በዛ ገባለሁ ቀን ደግሞ ክረምት ካልሆነ በቦሌ በኩል አድርገ አሁን የተሰራው አዲስ ጊዮርጊስ የለም በጊዮርጊስ ቤተክርስቲያን አድርገ የቦሌው በቃ ያነ ፒስታ ክፍለ ሀገር ምትሄድ ነበር የሚመስለው እኮ አይደለም መጣማዘዙ ምናምን እንደዚህ ሊያጠር በነገራችን ላይ ቦሌ ሚካኤል ነው ውሃ ምንቀዳው ነበር ያኔ 12 ጀሪካን ውሃ ተቀዳለ ከኋላ ተጭናለ ትልቅ መኪና ነበረኝ ፎራነር ከሱ አላረጋለሁ ማታ ይሰንጥቀው ያቀራራው ወደ በዛ መግባት ነው በቃ ሙዚቃህን እየሰማክ እንዴ ቮካል ኤክሰርሳይዝም ነበር ቮካል በደንብ ቦታው ደስ ይላል በጣም እንኳን ደህና መጣህ ማለት እንኳን ደህና ቆያችሁ እጅግ በጣም እንወድሃለንና ከብራለን በዛሬው ዕለት ደግሞ እኔም ሉላም እንኳን ደስ አለ ማለት እንፈልጋለን እንኳን አብሮ ደስ አለን ወደ አዋርድ ሸልመዋል እውነት ነው እኔ በጣም የወደድኩልህ ውድድሩ ላይ ተነፋነፍ ሱሪህን በጣም ባህሉን የጠበቀ ስትንጥ ብለ ከነግርማ ሞገስ ነበር ሽልማቱ ላይ የተገኘውና ወደ አዋርድ እንግዲህ ባለፈው ሳምንት ከተደረጉ ሽልማቶች መካከል አንዱ ነው ሰማኸኝ በለው ደግሞ በባህል ሙዚቃ ዘርፍ ላበረከትከው አስተዋጽኦ ሽልማቱን አግኝተሃል እግዚአብሔር ይመስገን እንግዲህ ሁሉ ማድረግ የሚችል አምላክ ትልቅ ዝግጅት ነው 9ኛ ዓመቱ ነው ይሄ ወደ አዋርድ ከተለያየ ቦታ ነው የመጡት ድምጻያኖች ራሱ አፍሪካ ውስጥ ትልልቅ ዘፋኞች ነው የመጡት ከሀገርም ወጣ ብሏል ለመጀመሪያ ጊዜ አፍሪካ ውስጥ ያሉ ዘፋኞችን ሁሉ አሰባስቦ የተዘጋጀ ዝግጅት ነው እና በጣም እኔም ቤተሰቤም ሁሉም ተደስቷል በነገራችን ላይ በጣም ደስ የሚለው ነገር ምን መሰለሽ ሉላዬ ከግሽ አባይ ጀምሮ እስከ ሮሃ ባንድ ጀምሮ አሞራው ባንድ የሚባል ነበር ከአሞራው ባንድ እስከ ከከሊፋ ባንድ ደግሞ ግንዳልብስ ባንድ ማለት ነው የኔ የሰራውባቸው ባንዶች በሙሉ የነዛ ሁላ ውጤት ነው አሁን እዚህ ጋር ይሄን ሽልማት ያመጣውና እነሱንም ማመስገን እወዳለሁኝ በጣም ምክንያቱም የነሱ ውጤት ነው የኔ ብቻ አይደለም ከጀርባ የማአት አሉ ደራሲዎች አሉ እና አበበ መለሰ እና የኔው አካሉ እና ጸጋዬ ደቦጭ እና አበበ ብርሃኔ እና ተስፋዬ የዚህ ሁሉ ገዛ አለበት እና የሚዲያዎች እናንተም የሁሉ ጊዜ ትብብራችሁ አለበትና የዛ ሁሉ ሰው ውጤት ነው ስለሆነ ይሄን ሁሉ በእግዚአብሔር ስም አመሰግናለሁ ለሆነልኝ እኔ በጣም ከሰማኸኝ ሌላ የሚገርመኝ ነገር ለስራህ በጣም ታታሪ ነህ ከዛ ደግሞ 35 አመታትን በትዳር ቆይቷልና ያንተ እንትን ከቤተሰብም ከሙዚቃው ስራም ባህልህን አስጠብቀህ ከመሄድም በደንብ ተቆራኝተህ ረጅም ጊዜ ዘልቀሃል ሚስጥሩ ምንድነው እንግዲህ እኔ 3 ነገር እወዳለሁ አገሬን እወዳለሁ ትዳሬን እወዳለሁ ስራዬን እወዳለሁ እነዚህ 3 ነገሮች ለኔ በቃ የህይወት ፍልስፍናዬ ናቸው ለዚህም ይመስለኛል እግዚአብሔር የሚያገዘኝ 35 አመት በትዳር መኖር ማለት እንግዲህ ከባድ ነው ያውን በእኛ ሙያ እና ይሄ ሲሆን ደግሞ የሷ ጥንካሬ አለ የባለቤቴ ጥንካሬ ነው እኔ ብቻ አይደለም ማን ትባላለች ወይዘሮ ገበያነሽ አባተ ገበያነሽ አባተ ትባላለች የልጅነት ጓደኛዬ ነች በመደዳ ነበር ናይት ክለባችሁ የዛኔ ታስታውሳለህ የቆጤው ጊዜ በጻት እና ወርቃማ ዘመን ነበር ያንን ሁሉ ተመልካች ያንን ሁሉ አድማጭ የምትቆጣጠሩበት ጊዜ እንዴት ነው በጻት ዛጋለች በግራ በኩል ከኔ እኔ እዚህ ያለሁ ሰሚ ባላገር ምሽት ፍለፊቴ ፋልኮን አለ ያኃይልዬ ይያለ ማት ነው ክለቡ ዛይ ነበር ከጀርባ ደግሞ ሸዋጌጥ አለ እና በጣም በርካታ ክለቦች ነበሩ ግን ያ ሁሉ ሞልቶ ፈሶ ሰው አንዱን ቤት ሳይቀዘቅዝ ነበር የሚያመሸው ሳይቀዘቅዝ በጣም
አትነጋገሩም? ከእኔ ቤት ወጥቶ ከኃይልዬ ቤት ይሄዳል፣ ከኃይልዬ ቤት ወጥቶ ከብጻት ቤት ይሄዳል፣ ከብጻት ወጥቶ እንደ ልቤ ማንደፍረው የምትባል ደግሞ አለች፣ እሷ ቤት ይሄዳል። በቃ መደዳውን ስለሆነ በቃ በጣም ያምር ነበር። ከዛ ምን የሚያስገርም ነገር ደግሞ እዛ ላይ አለ። ራሳቸው ደግሞ እርስ በራሳቸው ደግሞ ሰሜ የራሱን ቤት ጨርሶ ሲዘጋ ደግሞ ወደ ቀጣይ ወደ ጓደኞቹ ቤት ደግሞ የሚሄድ ነገርም አለ። አዎ ተሰባስበው ሙዚቀኛው ወደ ኃይልዬ ቤት ይሄዳል። ኃይልዬ ቤት ሄደህ ዛሬ ውስኪ ታወርዳለህ፣ ስትጫወት ይነጋል እዛው። በበነጋው ደግሞ እሱ ወደ አንተ ቤት ይመጣል፣ ተሰባስበው እዛው ደግሞ ይነጋል። አንደኛው ደግሞ ተመልሰህ ደግሞ ወደ ብጻት ቤት ትሄዳለህ። እና እኔ ብጻት በተለይ በጣም ትልቅ አስተማሪ ነች ለኔ። ምክንያቱም በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል፣ ስለሚወድህ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም። እና የመጣ ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። ከዛ ብጻት ምን አለች? ትሞታለህ ልጄ ወንድም ማለት ትሞትብኛለህ አለች። እና ምን ላድርግ ታዲያ ብጻትዬ ስላት አንተ ባላገር ነግሬሃለሁ አለች። ይኸውልህ አለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘው ውጣ አለች። እንደዚህ ብለህ ይዘው ወጣ። ጥሩ ዘዴ ናት እቺ። አየህ አረዳ እርድና ደስ ይላል በጣም አሪፍ ዘዴ ናት። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለች። እውነትም አሁን ለቆየው እድሜ የሷ ምክር አለበት የሚገርም እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ? በፍቅር የሚደፉት አውቃለሁ። በፍቅር የሚደፉ ኦዲየንሶች ነበሩ። በፍቅር እኮ በመጠጥ ብቻ አይደለም፣ በጣም ብዙ አድናቂ ነው የነበረህ ሰሜና። እኔ ባለቤትህንም በዚህ አጋጣሚ እንደ ባለትዳር በጣም ከባድ ነው። ምን ይሆናል መሰለሽ አንዳንዴ ኢሞሽናል ይሆንና ሽቶ ይሮጭሻል። የሴት ሽቶ ነው ኮምፕዩተር የሚሄደው። አንዳንዱ ደግሞ በቃ ሊፕስቲኩን እዚህ በዚህ ልክልክ ብለህ ነው የምትገባው። እና ጠዋት ላይ ያው ልብሴን አውልቄ ቢጃማ ለብሼ ሻወር ወስጄ የምተኛው ልክ እዛ ጋርቤጅ ላይ ስታገኘው ታነሳና አቤት አይል ይባል። ጠንካራ ናት በነገራችን ላይ በጣም ጠንካራ ናት። እንደዚህ አይነት ጥንካሬ ይፈልጋል። እንደዚህ አይነት ህይወት ውስጥ ያለ ሰው ጋር አብሮ ለመኖር። እንደው ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል? ቁጥር 2 ለዚህ ዝግጁ? እሺ ምንድን ነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። ግን አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ ነው። የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። የባሰችው መጣች የተጀነነችው እችሎ ላይ የገዙ ኢቢኤስ ያለችው በቃ በድምጽ ብልጫ አለው ሙዚቃው። አንዳንድ ጊዜ ብዙ ሰው ይልክልኛል ሙዚቃውን እና ሁሌ ይስቃለሁ። ሰሜ ደግሞ እንዴት እንዳሰብከው አላውቅም። እንግዲህ ተዘፍኗል። በጣም ተወዳጅነትን ያተረፈ ሙዚቃ ነው። ግን ረጅም ዓመት ደግሞ ተጠብቆ እየተሰማ የቆየ ሙዚቃ ጭምር ነውና ወደድሽም ጠላሽም ይሄ አይቀርልሽም። በቁጥር 2 በቃ ምንም ችግር የለም። ክሊፑ የሚቀረጽበትን ቀን ልወቅ እንጂ ተስማምቻለሁ። አግኝቼ ነው እንደ አንተ ሙዚቃ ላይ መገኘት። አመሰግናለሁ። ወደ ስራዎችን እንመለስና ሰሜ በጣም የሚታወቀው በባህላዊ ሙዚቃዎች ነው። ባህላዊ ሙዚቃዎችን ብቻ ሳይሆን ባህሉን በጠበቀ መልኩ የሙዚቃ ቪዲዮ ክሊፖችህንም ትሰራለህ። በጣም ማድረሳቸው ደግሞ መጀመሪያ የታወቅባቸው ባላገር ነው። ሰሜ ባላገርም ከዛ በላይ የተሰየመ ስያሜ ነው። እስቲ ከዛን ጊዜ ጀምሮ ሙዚቃ ግጥም ትጽፋለህ፣ ዜማም ትሰራለህ። እንዴት ነበረ ሙዚቃ ስራዎች የተጀመሩት? እንግዲህ እኔ ወደ ሙዚቃው የገባሁት በ14 ዓመቴ ነው። ገና የ14 ዓመት ህፃን ሆኜ ታዳጊ ህፃናት የሚባል ነበር ባህር ዳር። ከዛ እያለ አዮማ ኪነት የሚባል ነበረ። ከአዮማ ኪነት ወደ ግሽ አባይ ኪነት ግሽ አባይ ከገባን በኋላ ያው ቅድም እንዳልኩ እውቅናው መጣ። አዲስ አበባ ጊዮን ሆቴል
ይገርማል ማንስ ብዙ ሰው አያውቀውም አሁን አንተ የዋ ሲሰራ እዛው ጎጃም የተሰራ ነው የሚመስለው ቴሌቪዥን ላይ ሲያዩ አዲስ አበባ ግን ሆቴል ነው የተቀረጸው አንቱ የዋ እነሱ እኮ ልጆች ናቸው ማሚ የሚሱ ማለት ነው ቃና አዲስ አበባ ግን ሆቴል ነው የተቀረጸው ስራ እንትን ነገር አይደለ ይሄ ጋርደን ነገር ነበር የሚመስለውና እዛ ነው የሚመስለው ገጠር ነው የሚመስለው ከጀርባ ከጊዮን ሆነ ሰርቶ አደር ቁጥጥር ከ4 ኪሎ ይታያል ጫፏ ህንጻዋ ትንሽ ትታያለች እንጂ ደንበኛ ገጠር ነው የሚመስለው እና ሌላ ሰው አሁን በብዛት ጎጃም የተሰራ ነው የሚመስለው እኔም እንደዛ ነበር የዛሬ ነው ያወቁት አዲስ አበባ ተቀርጸው ከቴሌቪዥን ጠርቶን አዲስ አበባ ተቀርጸው አንዱ የዋ ላይ ደግሞ ይሁኔ በላይን እናነሳለን አብራችሁ ነበር ይሰራል ቀድሞ ነበር የምትተዋወቁት እኩል ነው የገባ ነው እሱ ከፍነት ሰላም መጥቶ እኔ ከባህር ዳር እኩል ገባን አንድ ላይ ዘው ባህ ማስታወቂያ ሲለጠፍ በነገራችን ላይ እኔ የ30 ብር ደሞዝተኛ አይደል ነበርኩኝም የ180 ብር ደሞዝተኛ ነበርኩኝ አዮማ ውስጥ አዮማ ጽፈት ቤት ውስጥ እየሰራሁኝ ከዛ መዝገብ ቤት ሰራለሁ ተላላኪ ሰራለሁ ሳይክል ይዤ ሁለቱን አጣምሬ ነው የምሰራው አዮማ ውስጥ ማስታወቂያ ግሸባይ ሲያወጣ እኔ አንደኛውኛ ያለፍኩኝ ይገርም አንደኛውኛ ያለፍኩና ወር ሲሞላ ቢሮ ላይ ለፈረም ሲሄድ 30 ብር ነው ደሞዝ ፖኬት መኒ የሚባል የ182 ብር ደሞዝ ለቀህ በ30 ብር የገባሁኝ የመጀመሪያው የሙዚቃ ፍቅር የጣለበት ባላገር ነው እኔ ነኝ በእውነት ለምትወደው ያይ ይሄ ነው ከስራ ፍቅር ደግሞ መልሶ ከፍሏል እንጂ ከግዜ በኋላ 30 ብር አይገባም ምን ላረጋው ነው ስላቸው ፖኬት መኒ ነው አንተ እዚህ ቤተሰብ ጋር ነው ያለ እናትክም ዜና ያሉት ቤተሰቦች እዚህ ስለሆኑ ምንም አያስፈልግም ተብሎ ለይሁኔ 60 ብር ይከፈለዋል የክፍለ ሀገር ስለመጣ ከፍነት ሰላም እኔ እዛው ከተማው ስለሆንኩኝ 30 ብር ይሰጠኛል 6 ወር በዛው ቀጠልና ከ6 ወር በኋላ ነው 167 ብር ነው የገባ ደሞዛችን ያ 30 ብር አሁን ለደረስኩበት አዋርድ አድርሶኛል ምክንያቱም ተከፍላለህ ዋጋ ለምትወደው ነገር ተከፍላለህ ብዙ ፈተናዎች ተከፍለናል ብዙ በሙያችን ብዙ ተከፍሏል ያው በጣም በርካታ እስከ ጦር ግንባር ድረስ ትሄዳለህ አፈር ላይ ትተኛለህ ጾምክን ታድራለህ ለሙያው የምትከፍለው መስዋዕትነት ብዙ ነው ሰሜ ግን ዘፋኝ ብቻ አይደለም ድንቅ ብቃቱን ያሳየም ተዋናይ ነው በታላቁ ብሔራዊ ቲያትር ደግሞ ሮሚዮን ሆኖ ሰርቷል ይባላል የባላገሩ ሮሚዮ ሙዚቃ ሁሉ አለ በጣም ደስ የሚለኝ ልክ እንደ ሮሚዮና ጁሊየት እዛ ላይ ሙዚቃውን በእናትህ ግን በማስታወስ አረ ሁሌ አበባ ከዛ ወዲያ ቀጣዩ አንተም በእናትህ እኔ በጣም የምወደው ቲያትር ነበር ያለ ይገባል እዛ በኋላ የዝንጀሮ መንገድ የጎድን ምን አደረግሽኝ እንዳልሞት እንዳልድን አይ አጂ ላታለ ያኔ እንስራውን እዛ ወደ ምንጩ ስትሄድ ዘው አስደነገጥከኝ ምናምን ትላለች የሚያምር ነበር የሚያምር ፍቅር ታሪክ ያለው ስራ ነበር የድርሰቱ የሼክስፒር ነው ተርጓሚው አበባ አስራት ነው አዘጋጆች ደግሞ ዳግማዊ ፈይሳና አበባ አዲስ ነበሩ ረዳት አስተባባሪ አልጋነሽ ታሪኩ ይገርም ነው ይሄን ሁሉ ሰው በጣም አረሳህም ማስታወስ እንዴ በጣም ትልቅ ስራ ነው 2 አመት የቆየኩ ነው እዛ ቲያትር ቤት እና በመድረክ ትልቅ ክፍያ የሚከፈለኝ እኔ ነበርኩኝ እዛ 75 ብር ይከፈለኛል ቅዳሜ በሳምንት አንድ ቀን 75 ብር ቀዳል አልነበረም አንድ ቀን እኔ የሚገባውባት ብሔራዊ በ75 ብር ነው እና ለግዲ ያው ናይት ክለብ ስለምሰራ በደንብ ነው በርቃ ተመቻችቶ የሚኖረው አንዳንድ ጊዜ ውሰር ተብዬ ነው ወስደው ነበር እየረሳሁት ደሞዙን እዛ ጋር ትልቅ ገቢ እየመጣ ነው ምክንያቱም በቀን 400-500 ብር ታገኛለህ እዚህ ናይት ክለብ ሽልማት አለ ምን አለ ያኔ ራሴን አልከፈትኩም ከዛ በኋላ ነው እንግዲህ ባላገርን ከሰራው በኋላ ነው እንግዲህ ወደ ራሴን ናይት ክለብ የገባሁት አይደል የባላገር ፍቅር ነበር እርሱ የባላገር ፍቅር እና እኔ ምን ይገርመኛል ከዛ ቲያትር ቤት ከታየ በኋላ ደግሞ ኢቲቪ ላይ በየሳምንቱ ተጠብቆ የሚታይ ቴሌቪዥን ገዛው ወዲያው ሲወርድ ከመድረክ ሲወርድ ኢቲቪ ገዛው
ቲቪ ገጻውና በየሳምንቱ ሲታይ በቃ ሰው በቃ ልክ እንደ ድሮ ህብረት ትሪት ተሻምቶ ነበር የሚያየው። በጣም አይ ደርሼበታለሁ እኔ በደንብ ነው የማስታውሰው። የሚገርምህ ግን እሱ ላይ ስትጫወት ካራክተር በጣም የሚወደድ ነበር። ይሄ ወንድ የምንለው ቋጥር ያለ ቁምጣ ለብሰህ እዚህ ላይ የምጠመጥማት ነበረች። በጣም ደስ የሚል ምክንያቱም የሁለት ደመኛ ልጆች ነው የሚፋቀሩት። የፍቅርና ኃያልነት ነው የሚያሳየው እዛ ላይ ያው ሮሚዮና ጁሊየት እንደሰሩት ዳርዳሩን በገጠር ሄድ እንጂ ይሄኛው ገጠርኛ ይሁን እንጂ ታሪኩ በሙሉ ያው ነው። ሮሚዮ ኤንድ ጁሊየት ላይ ያሉትና የመድኃኒተኛው ሰውዬ እዚህ እኛ ጋር ቄሳሉ። የኔ አባትና የሱ አባት ደግሞ ደመኞች ናቸው። ከዛ መካከል የነሱን ምንድነው የሆነ በዓል አላቸው የነሱ አንድ የነጮች ቫለንታይንስ ብቻ የሆነ እንደ ጥምቀት አይነት ነገር አላቸው የነሱ። እኛ ጥምቀት ብለን እናከብረው አይደል? የነሱ ኒር እንደሚሆነ በቃ በኒር አይነሱ ኒር ብቻው አዲስ ዓመት የነሱ አዲስ ዓመት በእኛ በጥምቀት አደረግነው። ከዛ በኋላ በቃ ጠቡ የሚጀምረው ዛሬ ነው። የነሱ ደግሞ እነዛ ሁለት ድርዮች የሉ መኪናው ላይ የሚጣሉት የሁለት ወገኖች የሮሚዮና የጁሊየት ወገኖች መኪና ላይ ይጣላሉ። ፊልሙ ላይ ተወከሆነ እኛ ጋር ደግሞ መንገድ ላይ እንጣላለን። እና በጣም የሚገርም የተዋጣለት ቲያትር ነበር። ግን መጣላት ቢሉ ደግሞ በዱላ እንዲህ በደንብ ነበር የምትጣሉት። ግድያ ሁሉ ተገዳድሏል ሁሉ ዛሬ ግድያ አለው በደንብ። እና የወንድሜን ደመልሼ ነው ወደ ከተማ መገባው እንጀራ ፍለጋ ወደ አዲስ አበባ መጣው እኔ ማለት ነው። በቃ ሸቅ ይበላለሁ ይወጣለሁ። መድረኩ ግን አልናፈቀህም? እንደው ቲያትሩ ቤቱ ሌላ ቲያትር ብሰራለህ? እኔ እውነት ለመናገር አቅሙ አለኝ። እኔ የማንበብም ችግር የለብኝም፣ ስክሪፕት የመያዝም ችግር የለብኝም። ግን ያው አሁን ብዙ ሙያተኛ አለ። አይ ቢኖርም እናንተ ግን በጣም የተለየ ነው እውነት ለመናገር። የሚያሰራኝ ካለ ግን ያው በኢቢኤስ ፈቃደኛ ነው። በሬ ክፍት ነው። አዎ በሬ ክፍት ነው። ሰሜ ጠዋት እናቱም ቡና አፍልተው ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን ሁለቴ እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎች። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣንም ደውላለን ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን መነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን አረክ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ማለት ነው። እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄዳትም ሳታገኘኝ ብለው ነበር። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው እኔ በቃ መጀመሪያ አቋርጬ ማርቀንም ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው። እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነውና ማታ ግን ቻታለሁ ሄጄ ጫውቻት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ብሌን ደግሞ ሊያመልጠኝ ነው። እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁ አለች። አይ ሚ አውሮፕላን ያመልጠኛል ሰት ጠብቀኝ በለው የታባቱ ደግሞ ጠብቀኝ በለው አለች። ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል እባክሽን ተጠንቀቂ፣ በቃ ከቤት አትውጪ አልኳት። እንዴ ልጅ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣልኋት እህቴን ስላት እኔ እንደው ልጄ እንደው አይኔ አይቶ ተራሴ ካልሸመትኩት ምንም አይጥመኝም። ምን ሰምተህ ነው አለችኝ። አይ አዲስ ጉንፋን መጥቷል በቃ የሚገል ነው ኮቪድ የሚባል አልኳት። ወዲድ አለችኝ። አዎ ወዲድ ምንድነው የሚያደርግ አለችኝ። በቃ ገዳይ ነው አልኳት። እና ምንድነው መድኃኒቱ አለችኝ። በቤት መሰብሰብ፣ አፍን መሸፈን፣ እጅን መታጠብ ምናምን አልኳት። አሃ በቀደም እኮ
ዘይት ልገዛ ወጥቼ ሁሉም አፉን አፍ ደፍሮ ምን ሸቷቸው ነው እናንተ ላለው በጣም ተዝናናኝ ማይ ሰሜ አሁን ጠፋ ብለሃል ትንሽ አይደል ስራዎች አዳዲስ ስራዎች ምን አሉ ይለብለህ ነው ጠፋው ወይ እንጃኔ ጠፋው አይመስልኝም እንግዲህ አንድ 6 ወር አትናካውታውኛ ባሉ ላይ እንደና ለዚህ ማቆን ከሰራውኛ አሁን አንድ 6 ወር ሆነኛል ግን ምንድነው ከመድረክ ላይ አዎ ልክ ነህ አዲስ አበባ መድረኮች ላይ አልታይ ብዙ በቅርቡ ባህሬን ነበርኩኝ ከዛ ደግሞ እንደገና ባለቤቴን ይዤ ደግሞ እስራኤል ሀገር ሄጄ ነበር አሁን ለዛ ነው እንጂ ስጠራ ሰራለሁ እስራኤል ስታነሳ ያው ታሪክ አይደለም ያነሳው እነሰም የሚገርም ገጠመኝ አላቸው አንድ እኔ እነግርሃለሁ እሺ እሱን ታሪክ አንድ እኔ እነግርሃለሁ አንተ ግን ደግሞ ራስ ጋር ያለው የእስራኤሉን ንገረኝ አንድ አይነት ቦታ ላይ ካለን እንግዲህ እናወራለን የእስራኤል ገጠመኝ ሁለተኛው ልጅ ሲወለድ ከነነዋይ ጋር ነው የወጣሁት ወደ እስራኤል ሀገር 84 ዓመተ ምህረት ማለት እንግዲህ እሺ አስላው በጣም ረጅም ጊዜ ነው አዎ በጣም ረጅም እና ያኔ መስከረም 25 እስራኤል ሀገር ገባን መስከረም 25 ገብተን መስከረም 29 ልጅ ተወለደ ሁለተኛው ልጅ ሲወለድ ነው አይደበበ ይሄ ልጅ እስራኤል ሰማኝ ነው መተለው ይገጥማል ደግሞ እስራኤል ሰማኝ ነው የምትለው ልጅ ሁነት በቃ አጸደቀው ቀረቀረዛ ሙዚቀኛው ምንም ልክ ነው ስራዎች አሉ በቅርቡ ያወጣቸው ሚውዚክ ቪዲዮዎችም ሁሌ እንደሚጠበቀው ባህሉን የጠበቀ ወጉን የጠበቀ ሚውዚክ ቪዲዮዎች አሉ ከዛ ግን በዘመናዊ ሙዚቃ ሰሜን ብናየው ብዬ እኔ እመኛለሁ በቃ ምንም የዘመናዊ ሙዚቃን የመስራት ሐሳብ የለም ዘመናዊ ሙዚቃ እኮ ማታ እኮ ከተፋለውኝ እኮ ነው ድሮ የነማን ተተፍክ የነ ማሙድን የነ ጥላውንን የነ ኤፍሬምን በጣም ነበር መከተፈው እስቲ ኤፍሬምን አንድ ይበል ወይስ ጋሽ ማሙድ ከማሙድ ልጅ ባንልሽ ከፈልክ ወይም የሐዘን መርሻ የደስታዬ ተካፋይ አልነበርሽም ወይ ሰዋንስቼ ማላውቅ ዛሬ ስላነሳሳሽ የግርሳቴ ነሽ እንዴት ብዬ ልርሳሽ ምንድነው ሰው መውደድ ምንድነው ትዝታ ምንድነው ሰው መውደድ ምንድነው ትዝታ ሁሉም ይቀር የለ የተለዩለታ ትዝታዬ ለኔ ትዝታዬ ላንቺ ማሪ ብዬሻለው ሞት ብሻለው ቆዳዬ ተገፎ ይሆንልሽ ጫማ ስጋ የሚደገም ላንቺ ከተስማማ አጥንቴን ይብረደው ራቁቴን ልሂድ ካንቺ በለጠ አላገኝም ዘመድ ማሪ ብዬሻለው ሞት ብሻለው ላንሳልሽ ጨዋታ ዳር ልበልልሽ የትዝታን ስሜት እስኪ ልግለጽልሽ አይዲገርም በቃት ነው በጣም አሪፍ ሰሜ ደስ ይላል በጣም እንደው መጀመሪያ ሰሜ ወደ ሙዚቃ ዓለም የተቀላቀለበትን ታሪካዊ ቀን ታስታውሳታል? አዎ በ14 ዓመቴ ልክ ቀኗን አላስታውሳትም እሁድ ቀን እንደሆነ ግን ትዝ ይለኛል ወሩን ባላስታውስም ቀበሌ ውስጥ ነው ቀበሌ ኪነት ላይ ህፃናቱን ዘፈኑ ተባልና ዘፈኑ ስንባል በቃ ልክ የጋሽ ጥላ ሆነን ዘፈን ነው የዘፈንኩትኝ ዝም ብሎ በከበሮ እኮ ነው ሌላ ነገር የለም
እየተደረገ በከበሮ እያስተናፍቀኝ ያልኩኝ ቀጭን ቃጭል እንትን ያለችኝ አጠገቤ ያለች እንዲህ ያለ መውደድ ሎሪ ማይመች ዘወትር ቃጭል ድንጥ ነው። ሁሉም እዛ የተቀመጡት እናት አባት አዛውንት ምናምን ተነስቶ ሁሉም አጨበጨበልኝ። በቃ እዛ በኋላ እኔ ዘፋኝ ነኝ በቃ ነህ ለመሆን አልኩ የሚገርም ነው። ዘፋኝ ነኝ ከዛ ሰርጸ ድንግል እየተማርኩኝ ደብተሬን በዚህ በጉያ ይይዝና እረፍት ስንወጣ ሙዚቃ ቤት ነው የምሄደው። አይቤክስ ሙዚቃ ቤት ይባላል እዛው ባህር ዳር ጊዮርጊስ ፊት ለፊት እዛ ሄድና ፖስተር አያለሁኝ አዲስ ፖስተር በቃ የወጣ ሙዚቃ ምናምን ያለው እዛ የነጋሽ ታምራት ሞላ ምናምን አይናቅ ልክ አዳምጬ ገብቼ ትምህርት ቤት ልክ ዘፍንላችኋለሁ ሽምድድ አድርጌ እና ያቺን ጊዜ አረሳትም። እኔ በብዛት የምናቀህ በባህላዊ ሙዚቃዎች ስለሆነ አልጠበቅኩም ነበር፣ ግን አስገርመህና ምንድነው መሰላችሁ እኔ እድሜሽ እየበሰለ ሲመጣ እኔ ማን ነኝ ብለሽ መጠየቅ ትሞክሪያለሽ፣ ትፈልጊያለሽ፣ ራስሽን ትጠይቂዋለሽ። ስትጠይቂው ማንነትሽን መፈለግ ትጀምሪያለሽ። ማንነት መፈለግ ማለት ምንድነው? አካባቢ ላይ የነበሩት ጥምቀት ላይ የሚጨፈሩ ጭፈራዎች፣ በገና ጊዜ የሚጨፈሩ ጭፈራዎች፣ በሰርግ ቤት የሚሰሩ ዘፈኖች፣ አለባበሳቸው፣ አካሃዳቸው፣ ባህላቸው፣ ወጋቸው፣ ቋንቋቸው ኦኬ ይሄንን እነሱ እዚህ ጋር አድርሰውታል። እኔስ እንዴት ነው ማስቀጥለው የሚል ድምታ አንቺ ጋር ይመጣና ከዛ በኋላ ያንቺ ካታጎሪ እዛ ውስጥ ይሆናል ማለት ነው። እና ለዛም ይመስለኛል በባህል ይዘለኩት ስንቱን አስጨፍራል እኮ ስንቱን በጭፈራ ገላል። በጣም አብሶ ሰርጉ በጣም ብዙ ነው። ሰርግም በዓለም ሲመጣ ያንተ ሙዚቃዎች በጣም የሚታወሱትና የሚነሱት አሁንም ድረስ በፍቅር ነው የምንሰማቸው። አዎ ምን አዲስ ነገር አለ ታዲያ? አዲስ ነገር እንግዲህ ሰርተናል፣ ብዙ ነገሮች ሰርተናል። ያው በጊዜ ለኩል አይደለ ጊዜውን ጠብቆ የሚወጡ ስራዎች አሉ። አልቆ ቁጭ ያሉ እንዳሉ ሰምተናል። በቅርብ ገና አለ የጨረሷቸው ስራዎች አሉ። ለክሊፕ ተዘጋጅቶ የተቀመጡ አሉ። ኦዲዮዎች ግን ብዙ አሉ። የኔ እንዳለ ሆኖ ማለት ነው ያካትታል። ከነሱ ውስጥ አንዱ ያንቺ ነው። እናስቀድመው እንዴ ቢቀድም ደስ ይለኛል። አንዴ ካወራ ነው አይቀር ነፋስ ሳይወስድ ወዲያው እንድንሰራው እሺ ህዝብ ይገላገል። ኢቢኤስ እንደሆነ ስፖንሰር ይሆናል መቼም። ኧረ በደስታ ምንም ችግር ይሄው ይሄ ሁሉ ካሜራማን እና ክሩ በደስታ ነው የሚሰራው። ያቦትን ሰው ያበላሁ እና ያበላሁ አንተ ትገባለህ ብዬ ኮኔ ከስር ድምጽ ግን አላት አንተ ትንሽ ለምን መሰል እኔ ኤነርጂ ሳጣ አንዳንድ ጊዜ ይሄ ሙዚቃ የሆነ ቦታ ስትሰማው ልብህ ይመታል። የሆነቴን ነው የምልህ እና ለዛ ነው እኮ አሁን ጀምር አንተ ትገባለህ ብለህ ጀምረው ድጋሚ ሰሚ እንደምነሽ ዘፈን እንደነሽ ድለቃ ሰክስክን ክትክቶ የዋንጫ ልቅለቃ ታሪኩ ነው እንዳይቀር እንደነበረካ ያበሻን ዘሩ ትውልድ ሳበቃ እንደቦትን ስራ ያበላሁ ወጣ ኮበሌ ያበላሁ ሽን ያነጃሌ ያበላሁ ጉብል ያትፍሪ ያበላሁ መጣን ከደጅሽ ያበላሁ ቤትና አዝመራውን ገረጎባሽ ያበላሁ እያበለያ ጋሬጣና ሾህ ካልፈተነህ ያሳፍርሃል ወንድነትህ አይደ ደቦትን ስራ ማለት ነው። በጋራ እንስራ ማለት ነው እንደማለት ነው። በጋራ እንስራ ወጣ ኮበሌ ነው የሚለው። በጋራ እንድንሰራ ወጣቶች ውጡ ለዛ ነው ትርጉሙ። መልእክቱንም ድረስ ብንጠቀመው ደግሞ ቆንጆ ነውና በቀጥታ እንዳለ ትርጉሙን ተጠቅመን መልእክቱን ተግባር ላይ ብናውለው ለኛው ነው የሚጠቅመው። ስለዚህ ትንሽ ኤነርጂያችን ሲሞት ብንጠቀመው ታሪፍ ነው። እንደው መጨረሻ ላይ የምታስተላልፈው መልእክት ካለ? እንግዲህ እስከዚህ ሰዓት ድረስ ላደረሰኝ ለአያሉ ልዑል እግዚአብሔር ለእናትና ልጁ ምስጋና ይድረሰው። በጤና ነው ያኖረኝ እስካሁን ምንም እኔ ራሴን ብያላቅም እግዚአብሔር ይመስገን። ፈጣሪን ማመሰግነው እንደ ሰውነት የመጨመር የበሽታ ቡቲክ ሊኖረኝ ይገባ ነበር፣ ግን በጣም አንድም ነገር የለብኝ። በቃ እግዚአብሔር ይመስገን በጣም ሰላም ነኝ። ራሴን እንኳን ብያላቅምና እግዚአብሔር ፈጣሪን አመሰግናለሁ። እናትና ልጁ የኢትዮጵያን ሕዝብ አመሰግናለሁ። አቅፎ ደግፎ እዚህ ጋር ያደረሰኝ በየመሄድበት በየትኛውም ዓለም በየትም ሀገር ሲሄድ ከሀገር ውስጥም ከሀገር ውጭም
ያሉት በሙሉ በክብር የሚሰጡኝ ሪስፔክት የሚሰጡኝ ክብር የሚሰጡኝ ፍቅር እጅግ በጣም አመሰግናለሁኝ እናንተንም ደግሞ በጣም ከልቤ እንግዳ አድርጋችሁ ስለጠራችሁኝ ከልቤ አመሰግናለሁ እናመሰግናለን ከሚባል ሀገር ጋር ጨዋታ አይጠገብም ረጅም ሰዓት ኑሮን ብዙ እንጫወት ደስ ይለናል ግን አሁን መሰነባበቻ ሰዓታችን ላይ ስለሆነ በየትኛው ሙዚቃ ነው የምንሰነባበተው ሰምዬ ዘና ብለናል ቆየና አሁንም ዘና እንብልና እንለያይ ዘና በይሻላል በዚሁ ተንደርደረን ለመግባት የሆነች ነገር ዘና በል ዘና ፈታ በይነ ችግር አለ ወይ ዘና በል ፈታ በሌን ያለም ከንቱናት ይቻለም አሆዬ ዝና ሆዬ አንገትሽን አትርፊ ዘና ፈታ በይ በጊዜሽ መጠቀም ክፋት አለ ወይ ውበት አበባ ነው በድንገት ይረግፋል ይሄ ወጣትነት እንደ ዘመን ያልፋል ሰሜ ስለመጣህ እጅግ አድርገን እናመሰግናለን በቀጣይ ደግሞ በሌሎች ስራዎች እንገናኛለን እኔም አመሰግናለሁ እግዚአብሔር ያክብር ፈጣሪ ረጅም እድሜና ጤናውንም እንዲሰጥህ ደግሞ እንመኛለን አሜን በጣም አመሰግናለሁ አሜን ዘና ፈታ ያለው እሁዳችን በኢቢኤስ ከመላው የስቱዲዮ ባለሙያ ጋር ይሄንን ይመስል ነበር ዘና በይ በተሰኘው ተወዳጁ የድምጻዊ ሰማኸኝ በለው ሙዚቃ ነው የምንሰነባበተው በእያላችሁበት ቀናችሁ እሁዳችሁ ምሽታችሁ ውብ ይሁን ሳምንት እስከምንገናኝ መልካም ሳምንት
ወይኔ ችግር አለ ወይና ዘና በይ ዘና ፈታ በይ ችግር አለ ወይና አሆናይማ አሆናይማ አንድ ምታሳየው የጎጃም አይነማ አሆ የኔቱ አሆ የኔቱ ሶስት ምታሳየው የጨነቅ መሬቱ ጎጃም ጉርበት ነው እንደው የሀገሬን ወግ ባህሉን የምሬ ልንገርሽ በአንቺ ቀልዳ ሽጌ የምሬ ነው የምሬ የቀልድ አላውቅም በአንቺና ባገሬ የምሬ ልናገር የምሬ ልናገር የምሬ ልናገር አንቺም አለሽ ነገር አረጋለሽ ነገር አረጋለሽ ነገር አረጋለሽ ነገር ለሰው ማይነገር ሸግያለሽ ነገር አለሽ ልዩ